እንግዲህ እኛ ሪል ዘርፍን በማዘመን ደረጃ በጣም ወደኋላ የቀረን ቢሆን ያው የሪል ስቴት በሚባልበት ጊዜ መሬት ላይ ቋሚ ንብረት ማፍራት ነው። ሀገራችን ቀደም ከሚባሉ ሀገር ውስጥ በመሆኗ የተነሳ ሪል ስቴት ዘርፍ ውስጥ ቀድሞ በመግባት የመጀመሪያ ናት ብሎ ክሌም ማድረግ ይቻላል። ምክንያቱም መጠለያ ውስጥ ሰው ካለ ሰው ቀድሞ ከተፈጠረ ሰው እዚህ አካባቢ ቀድሞ መኖር ከጀመረ ስለዚህ መኖሪያ ቤቱ ከዛ ጊዜ ጀምሮ አለ ማለት ነው። ያን ክሌም እናደርጋለን። በገበያው ግን በጣም ወደኋላ የቀረንበት ምክንያት አንዱ ግብይቱ አለመዘመኑ እና ከፍ አለማለቱ ነው። ስለዚህ እንደዚህ አይነት ኢቨንቶች በሚደረጉበት ጊዜ ወደኋላ ያቀረንበትን ከፍ ለማድረግ እድል እናገኝበታለን። በሌላው ዓለም ሁለት ናቸው ዋና የጥሩ ግብይት የሚደረግባቸው ጉዳዮች። አንዱ እንደዚህ አይነት ኢቨንቶች ናቸው። ሁለተኛ ሮድ ሾውስ የሚባሉ የራሳቸው የኤሌክትሪክ ካምፓኒዎች በየስማቸው በተለያዩ ቦታዎች ሊሄዱ ኢቨንት የሚያዘጋጁበት ማለት ነው። ሁለቱ በዋናነት ለማርኬቲንግ ጥሩ ተደርጎ የሚወሰድ ናቸው። ምክንያቱም ግብይቱ የሰው ልጅ እድሜ ያፈራውን ገንዘብ የሚያፈስበት፣ ስለዚህ የበለጠ መተማመንን ስለሚፈጥር የዚህ አይነት ኢቨንቶች ይበረታታሉ።